ሰላም ሰላም ውድ ቻናላችን ተከታታዮች ውድ ቤተሰቦቼ ሰላማችሁ ይብዛ በያላችሁበት። እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ደግሞ ጠፍቻለሁ ትንሽ አንዳንድ ነገሮች ስላልተመቻቹ ነው። ዛሬ በአዲስ ቪዲዮ መጥቻለሁኝ። እንግዲህ እንደምታዩት ነጭ ሽንኩርትና ዘንጅቢል አጠገብ ያለ ነጭ ሽንኩርትና ዘንጅብል ምን አድርገን ተጠቅመን ለረጅም ጊዜ ፍሪጅ ውስጥ አድርገን መጠቀም እንችላለን የሚለውን እኔ ከማውቀው ላጋራችሁ መጥቻለሁኝ። እንግዲህ ይሄ ነጭ ሽንኩርት አለ፣ ዘንጅብል አለ። እነሱን እንልጥና እንዴት አድርገን ነው ምንስ ነገሮችን ተጠቅመን ምንም ሳይበላሽብን ለረጅም ጊዜ ፍሪጅ ውስጥ አድርገን እንጠቀማለን የሚለውን ይዤላችሁ መጥቻለሁ። ውድ ቤተሰቦቼ ቻናልን ደግሞ ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ። የምታበረታቱኝም ከልብ አመሰግናለሁ። በተቻለኝ አልጠፋም። እንግዲህ ያው አንዳንዴ ስለማይመች ነው። ከአሁን በኋላ አልጠፋም። በተቻለኝ ቪዲዮ ለቃለሁኝ። ሰላማችሁ ዝት ይበልልኝ። ይሄ ብዙ ሰዎች ግማሹን በሙቅ ውሃ ይዘፈዝፉትና ነጭ ሽንኩርቱን ይልጡታል። ግን እኔ በሙቅ ውሃ አልዘፈዝፈውም። ልጭ አዘጋጅቼ ተመልሼ እመጣለሁኝ። ከዛ ምን ነገሮችን አድርገን ፈጭተን ፍሪጅ ውስጥ አድርገን ለረጅም ጊዜ መጠቀም እንችላለን የሚለውን አብረን እናያለን። እሺ ውድ ተመልካቾች እንግዲህ ያሳየኋችሁን ነጭ ሽንኩርትና ዘንጅብል ልጬ በዚህ መልኩ ከትፌ አዘጋጅቼ ጽድት ብሎ ጨራርሻለሁኝ። እንግዲህ አሁን ወደ ማዘጋጀቱ ነው የምንሄደው። እንግዲህ ዝንጅብሉ ነው አጥቤ ልጬ ምናምን ያው እንዲፈጭልኝ ቆረጥ አድርጌዋለሁ። እዚህ ጋር ደግሞ ነጭ ሽንኩርት ነው። እዚህ ጋር ዘይቱን አለ። ይሄ ደግሞ ትንሽ ጨው ነው፣ ነጭ ስለሆነ ነው። እዚህ ጋር ደግሞ ይሄ ዘይቱን ትንሽ ወደዚህ አምጥቼ ነው ያው እናንተ እንድታዩት ዘይቱን። ስለዚህ አሁን ምንድነው የምንሄደው? ቀጥታ ወደ መፍጨቱና ማዘጋጀቱ ነው የምንሄደው። ዘንጅቢሉ እንደዚህ ያደረኩት እንዲፈጭልኝ ነው። ከዚህም በላይ ማድረግ ትችላላችሁ። ነጭ ሽንኩርቱንም እንደዛው ማድረግ ትችላላችሁ። እንግዲህ ማሽናችሁ እንዲፈጨው ማለት ነው። እኔ ነጭ ሽንኩርትና ዘንጅብል ሳዘጋጅ ትንሽ ጨው፣ ትንሽ ዘይቱን ሁሌም እጨምርበታለሁ ማለት ነው። ይሄው መፍጫችን እዚህ አለ። ስለዚህ ቀጥታ ወደ መፍጫው ነው የማስገባው ማለት ነው። ሁሉንም በአንድ መፍጫው ሁሉንም በእንደዚህ ሁኔታ አስገባሁት። ከዛ ይችን ዘይቱን ጨምርበታለሁ ማለት ነው። ጫው ደግሞ ትንሽ ይችን አንድ ማንኪያ ጫው ጨምርበታለሁ። ከዛ ትንሽ ውሃ ያስፈልገዋል። ውሃ ደግሞ ትንሽ ያስፈልገዋል። ዘይቱን ላይ ጨምሬው ነው፣ ምክንያቱም ማሽኑ በስነ ስርዓት እንዲፈጭልን ማለት ነው። ከዛ እንደዚህ አድርጌ መጨረሻ ላይ ይፈጫል ማለት ነው። ማሽናችሁ እንዳይቃጠልባችሁ አንዴ ትንሽ ፍጭት ቆም እያደረጋችሁ በማንኪያ እያደበላለቃችሁ ሲሆን አሪፍ ነው። ምክንያቱም ማሽኑ ቶሎ የመፍጨት ኃይሉ ይጨምራል ማለት ነው። ያው እንደዚህ አድርጌዋለሁ። በጣም ወፍራም ስለሆነ በማንኪያ ግዴታ ትንሽ ማሽኑን እንትን ማለት እንችላለን። በጣምም ቀጭን ሳይሆን በጣምም ወፍራም እንዳይሆን በመጠኑ ማለት ነው።
በዚህ መልኩ እንግዲህ ዘንጅብላችንና ነጭ ሽንኩርታችንን አዘጋጅተናል። አሁን በቂ ነው። በጣም አድርጎ ነው አለሙ የፈጨልን። ዘይቱን ወይም ጨው ድቅቅ አድርጎ እንዲፈጭ ይረዳዋል ማለት ነው። ዘይቱንና ጨውን የጨመርኩበት። እንደገና ደግሞ ረጅም ሰዓት ወይም ረጅም ወራት እንዳጠቃቀማችሁ ሲሆን አይበላሽም በቀላሉ ነጭ ሽንኩርቱ ማለት ነው። ከዛ ወደ አዘጋጀንለት ንጹህ እቃ እናስገባለን። ይሄው እንግዲህ በጣም ጽድት ያለ አድርቄ፣ ምክንያቱም እንዳይበላሽ ማለት ነው። ጽድት ያለ ድርቅ ያለ አዲስ እቃ ማስገባት ያለብን። ምክንያቱም ሽታ ያለው ምናምን እቃዎች ውስጥ ማድረግ አንችልም። ምክንያቱም ረጅም ሰዓት ፍሪጅ ውስጥ ሲሆን ሽታ ያለው ነገር ከሆነ እቃው ወይም ንጽህና በጣም ከሌለው ወይም ከዚህ በፊት የሆነ ነገር አስገብተንበት ከሆነ አስቀምጠንበት ከሆነ ቶሎ የመቀየር ጸባይ ስላለው እንደዚህ ጽድት ያለና ንጹህ እቃዎችን ያስፈልጉናል። አሁን በዚህ ይሄ ከቻለው ይችላል፣ ካልቻለ ሌላም ስላለኝ አሳያችኋለሁ። እሺ ውድ ቤተሰቦቼ እንግዲህ ጨርሼ ይሄኛው እቃ ሞላ። እንዳልኳችሁ እቃ ስላዘጋጀው እዚችኛው እቃ አድርግ ያለው ይሄው መልኩ ራሱ እንዴት አባቱ እንደሚያምር ማለት ነው። ከዛ አሁን ምን አደርጋለሁ? ከዚህ ከምታዩት ዘይቱኑ ጋር ትንሽ እጨምርባታለሁ፣ ሳይበዛ ከላይ ከላይ ዘይቱኑ ጋር እንደዚህ አድርጌ እንግዲህ እንደምታዩት ነው። ትንሽ ዘይቱን አድርጌያለሁ። ከዛ እንደዚህ አድርገን ለረጅም እንግዲህ እንዳሰራራችን ነው። ነጭ ሽንኩርትና ዝንጅብል የሌለበት ደግሞ ምግብ በጣም ከባድ ነው። ስለዚህ ነጭ ሽንኩርትና ዝንጅብል አዘጋጅታችሁ ችኩል ባላችሁበት ሰዓት ራሱ ውጥት አድርጋችሁ ተሎ ምግባችሁን አዘጋጅታችሁ መሄድ ትችላላችሁኝና ያው ምግብ በሰራን ሰዓት እንደገና ነጭ ሽንኩርት ዝንጅብል ምናምን አብረን ከሽንኩርት ጋር ይቅርታ እንግዲህ ከመክተፍ ወይም በመፈቅፈቂያ ከማዘጋጀት አንዴ በእንደዚህ መልኩ አዘጋጅተን አስቀምጠን በሚያስፈልገን ሰዓት ከፍሪጃችን ማንኪያ ደግሞ አንድ ማድረግ። ምክንያቱም ምግብ በሰራን ሰዓት በተለያየ ማንኪያ ከገባን እያወጣን ተጠቀምን ቶሎ ነው የሚበላሸው ማለት ነው። ማንኪያ ደግሞ ስናወጣ በአንድ ማንኪያ ድርቅ አድርገን ውሃ እንዳይነካው፣ ውሃ ያለው ማንኪያ ሳይሆን የደረቀ ማንኪያ በዛ ስንጠቀም፣ ምክንያቱም አንደኛ እቃው በጣም አጥቤው ድርቅ ያለ ነው፣ ውሃ ምናምን የለውም፣ እንደገና ሽታ ነገር ምናምን የለውም። ማንኪያውም በቃ ባስፈልገን ሰዓት ስናወጣ ማንኪያው ውሃ እንዳይኖረው ጥንቅቅ አድርገን ተጠቀምነው ለረጅም ወራት ወይም ምግብ እንዳዘገጃጀታችን ብዙ ተጠቀምንም ሳምንታት ብዙ ካልተጠቀምንም ወራቶች ሳይበላሽ ይቀመጣል ማለት ነው። የዛሬ ቪዲዮ ይሄን ይመስላል። ውድ ተመልካቾቼ ስለምትከታተሉኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። በቀጣይ ደግሞ ሀሪፍ ቪዲዮ ይዤላችሁ እመጣለሁ። ቻው ቻው፣ ቸርን ሰንብት።